አዲስ የተወለዱ ህፃናት ገላቸውን መታጠብ ያለባቸው መቼ ነው? አዲስ የተወለዱ ህፃናት ቢያንስ እስከ 14 ቀን ድረስ ገላቸውን ከማጠብ መታቀብ አለብን። ይሄም የምንልበት ምክንያት የእምብርታቸው መውደቅ ስላለበት ነው። ህፃናት ከ5 እስከ 15 ቀን ውስጥ እምብርታቸው ይወድቃል ተብሎ ይታሰባል። ከዛ በኋላ መታጠብ ይችላሉ። ግን ከዛ በፊትም ቢሆን ሰውነታቸውን መጠራረግ እንችላለን። በዋይፕስ ወይም ደግሞ በፎጣ አንገታቸውን እንዲሁም መተጣጠፊያ የእጅ እግር ተጣጠፍበትን ኤሪያዎች የዳይፐር ኤሪያዎችን ማጽዳት እንችላለን። ይሄም ቢሆን ግን እስከ 24 ሰዓት እንጠብቃለን። እንደዚህ የምንለበት ምክንያት ህፃናት እንደተወለዱ ሰውነታቸውን ቨርኒክስ ካሲዮሳ የምንለው ነገር አለ። እንደ ቅባታማ ወይም ክሬሚ የሆነ ቅባታማ ፈሳሽ ሰውነታቸው በሙሉ ይዘው ነው የሚወለድ። እሱ ነገር ደግሞ በጣም ጠቃሚ ነው። አንዳንድ ሰው እንደ ቆሻሻም ወይም እንደዛ አይነት ነገሮች ይመስለዋል። ነገር ግን ኢንፌክሽን ይከላከላል፣ ሰውነታቸው እንዳይደርቅ ያደርጋል፣ የሙቀት መጠኑን የሰውነታቸውን እንዲስተካከል ያደርጋል። ብዙ ጥቅም አለውና እሱ ሰውነታቸው አብዘርቭ እስከሚሆን ድረስ ወይም እስከ 24 ሰዓት ጠብቀው ሰውነታቸውን መጠራረግ ይችላሉ። የአምቢሊካል ኮርድ ወይም የእምብርታቸው ከወደቀ በኋላ ግን በሳምንት ምን ያህል ጊዜ ማጠብ አለብን? በሳምንት ከ2 እስከ 3 ጊዜ ማጠብ አለብን። ሌላው መርሳት የሌለብን ነገር ግን ውሃው ሞቅ ያለ መሆን አለበት ወይም ለብ ያለ ውሃ የምንለው መለካት ለሚችል ሰው ደግሞ ከ25 ዲግሪ ሴንቲግሬድ እስከ 27 ዲግሪ ሴንቲግሬድ መሆን አለበት። እንዲሁም ስናጠብ ሁል ጊዜ ውሃው መጠኑ እስከ ትከሻ ድረስ መሆን አለበት። እንዲሁም በአንድ እጃችን ልጁን መያዝ አለብን። አንዳንድ ጊዜ ውሃው ወደ አፋቸው ወደ አፍንጫቸው መሄድና መታፈን እንዳያመጣ ነው። ዶክተር ማርታ ነኝ፣ የህፃናት ስፔሻሊስት ሐኪም ከተክለ ሃይማኖት ጠቅላላ ሆስፒታል።